የሚያመጣውን በረከት የምንማርበት ይሆናል። አምልኮት ማለት ምን ማለት ነው? አምልኮት ማለት በዘዳግም 26 ቁጥር 10 ላይ በአምላክህ በእግዚአብሔር ፊት ስገድ ይላል። በአምላክህ በእግዚአብሔር ፊት ስገድ። ስግደት የሚያመጣቸውን በረከቶች አምልኮት ይባላል። ስግደት የሚያመጣው ኃይልና ጥበብ አምልኮት ይባላል። አምልኮተ እግዚአብሔር ማለት ምንድን ነው? ለምንድን ነው ሳይንቲስቱም የተማረ የሚባለውም አዋቂ ነኝ የሚለውም በእግዚአብሔር አምልኮት ላይ እየተነሳሳ ሊያሞኘን የሚፈልገው ለምንድን ነው? ከሰማያዊ ኃይል ለይቶ ትውልድ ባዶ ሆኖ አካሄዱን መርሁንም ስጋዊ እንዲያደርግ የሚደረገው ጥረት ለምንድን ነው ስንል ትልቁ አምልኮተ እግዚአብሔር በሕይወት እንዳይገለጥ ነው። አምልኮተ እግዚአብሔር ሰማያዊ ክብር እንዳያገኝ ነው። በአምልኮተ እግዚአብሔር ሰማያዊ ጥበብን እንዳንማር ነው እና አምልኮት ማለት የውስጥ ፍለጋን የሚያስገኝ መንፈሳዊ ፈቃድ ነው። የውስጥ ፍለጋን ሰዎች ሁል ጊዜ በውስጥ ፍለጋ ሳይረኩ ይቀራሉ። ስለዚህ ሁል ጊዜ በፍለጋ እድሜያቸውን ይጨርሳሉ። የፍለጋው አይነት ከትምህርት ይፈልጋሉ፣ ከእውቀት ቦታ ይፈልጋሉ፣ ከታላላቅ ሳይንቲስት ከሚባሉ ሰዎች ይፈልጋሉ። በፍለጋ ውስጥ ሳያገኙት የሚሞቱ የሚያልቁ አሉ። መንፈሳዊ መርሃቸው ሳይስተካከል እንደተነጫነጩ፣ ቤተሰቦቻቸውን እንዳፈረሱ፣ በትውልድ ላይ እርግማን እንደሆኑ ዘመናቸውንና ጊዜያቸውን ይጨርሳሉ። የውስጥ ፍለጋን የሚያስገኝ መንፈሳዊ ፈቃድ ነው። የውስጥ ፍለጋ ሰው ከውስጡ ፈልጎ ካላገኘ ከውጭው ብቻ ከሆነ እንደ እንስሳ ነው የሚሆነው። ሲያስብም ሲናገርም ሲያወራም እንደ እንስሳ ይሆናል። ማለት የእንስሳነትን ጭካኔ ወይም የአራዊትነትን ክፉ ባህሪ የተላበሰ ሆኖ ማንነቱ ይገለጣል። በዚህ ጊዜ ሰውን ያስፈራል ማለት ነው እና የውስጥ ፍለጋን የማስገኛ መንፈሳዊ ፈቃድ አምልኮት ነው። ስትሰግድ እግዚአብሔር የምትሰግድለት ኃይል እና እየሰገድህ ለምትጠይቀው ነገር መልስ የሚያሰጥ የህይወት ትርጉም እና የፈጣሪን አንተም የመፈጠርህን ሀሳብ እውን የሚያደርግ የፍለጋ ኃይል ነው እና በእግዚአብሔር ፍለጋ ውስጥ አንተ ትገኛለህ። በእግዚአብሔር ፍለጋ ውስጥ እግዚአብሔር አንተን ይፈልጋል፣ አንተ እግዚአብሔርን ትፈልጋለህ። መገናኛው እና በህይወቱ ውስጥ ነው። መገናኛው ሌላ ውጭ ቦታ አይደለም፣ ውስጥ ነው። ከነፍስህ ጋር ከህይወትህ ጋር ነው። ሁለተኛው የውጭን እይታ ወደ ብርሃን የሚለውጥ ነው አምልኮት። የውጭን እይታን ወደ ብርሃን የሚለውጥ ሰዎች የምታይበት፣ ትውልድን የምታይበት፣ ዘመንን ጊዜን የምታይበት፣ ራእይን የምታይበትና የመርህ አቅጣጫዎችን በተስፋ ውስጥ እውን አድርገህ አሻግረህ የምትመለከትበት መንፈሳዊ የሆነ የጥበብ አምላክ የጥበብ መገኛ የሆነው ንጉሥ በአንተ ባህሪ ውስጥ የሚያስቀምጠው በጎ ፈቃዱን እና የህይወት ብርሃኑን በባህሪ ውስጥ የምታይበት ነው አምልኮት። አምልኮት ይሄ ነው። ሶስተኛው ከጠላት በብርሃንና በእሳት አምድ የሚከልልና የሚሰውር ነው አምልኮት። የእስራኤል ህዝብ ተበድሎ ተጨቁኖ ተገዝቶ መከራ አይቶ ተገሎ ተጨፍጭፎ መከራ ባየበት ጊዜ በሙሴ ምክንያት እስራኤልን ነፃ ሲያወጣ ይታይ የነበረው በጨለማ ጊዜ የብርሃን አምድ፣ በቀን ደግሞ የደመና አምድ ነበረ። በሌሊት እንዲሁ እንዳይበርዳቸው የሙቀት የእሳት ኃይል ነበልባላዊ ጥበቃ ዙሪያቸውን ከቧቸው ነበረ። መሃሉን ገነት ዳሩን እሳት እያደረገ የውስጥ ገነት እየሰጣቸው መሃሉን ገነት ዳሩን እሳት እያደረገ ዙሪያውን ይጠብቃቸዋል። ይሄ ከጠላት በብርሃን እና በእሳት አምድ የምንከለልበትና የምንሰወርበት ነው እምነት ማለት። አምልኮት ማለት ስትሰግድ በዚህ ኃይል ውስጥ ትጠበቃለህ፣ በዚህ ኃይል ውስጥ ትገባለህ፣ የዚህ ኃይል ምንጭ ትሆናለህ። ስለዚህ እስራኤል በእሳት አምድ እየመራቸው ነበር፣ በብርሃን አምድ እየመራቸው ነበረ። ዙሪያውን ከልሎ የሄዱት የነበሩት ወደ ባህሩ ነው። ባህር የሚያስፈራ ነው። ሰው እንዴት ወደ ባህር ይሄዳል? ባህር ጋር ከደረሱ በኋላ ግን
መልሱም መገለጡም ሰማይ ኃይሉም ጥበቡም የነሱ አይደለም፣ የእግዚአብሔር ነው። ምን ሆነ? ባህሩን ነከዋለው። ባህሩ ፈራ፣ እነሱን አሻገራቸው። አየህ፣ ግራና ቀኝ በጥልቅ መንገድ የምታገኝበት የአምልኮት ኃይል በእግዚአብሔር ጥበብ የምንረዳበት ነው አምልኮት። አራተኛ የዘላለም ክብርን የሚያጎናጽፍ የህይወት ብፅዕናን የሚያሰጥ ነው። የዘላለም ክብርን የሚያጎናጽፍ የህይወት ብፅዕናን የሚያሰጥ ነው። አሁን ከጥንት ጀምሮ የነበሩ አባቶቻችን አብርሃም ስሙ ይጥፋ ቢባል እንዴት ነው የሚጠፋው? አይጠፋም። የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ እንላለን። ሲቸግረን እንኳ ወደ ክፉ ነገር ውስጥ የመጨረሻው ህቅታ ጋር ስንደርስ እንኳ አቤቱ ፈጣሪ፣ የቅዱሳን አምላክ፣ የእስራኤል አምላክ እንላለን። መጨረሻ ላይ ማንም ዘመድ ወገን በማይኖርበት ሰዓት የህይወት ህቅታ ላይ ስንደርስ ሁሉ የምትጠራው የዘላለም ክብርን የሚያጎናጽፍ የህይወት ብፅዕናን የሰጠውን አምላክ ነው። ስለዚህ አምልኮት የዘላለም ክብርን የሚያጎናጽፍ የህይወት ብፅዕናን የሚያሰጥ ነው። የቀደሙት አባቶቻችን የዘላለም ብፅዕናና ክብርን አግኝተዋል። የሚጠላቸው ትውልድ ተነሳ፣ ምን አለ? ተሳደበም፣ ተራገመም፣ አወገዘም ምንም ያመጣ አይችልም። ምክንያቱም የተጎናጸፉት የዘላለም ክብርንና ብፅዕናን ነው። ሞተው እንኳ ይገዛሉ። ሞተው እንኳ ኃይላቸው ይገለጣል። ሞተው እንኳ በትውልድ ላይ መንፈሳቸው ያድራል። ይህንን የረሳ ነው በዚህ ዘመን ውስጥ። ሞተው እንኳ ሀሳባቸው ከትውልዶች ውስጥ ህይወት ውስጥ ይጀምራል። ከጽንስ ከማህፀን ይጀምራል። ለምን? እናት አባት በባህሪያቸው ውስጥ ያለውን ፈቃድ ተከትሎ ነው ሰው የሚወለደው። ስለዚህ የዘላለም ክብርን የሚያጎናጽፍ የህይወት ብፅዕናን የሚሰጥ ነው አምልኮት። አምስተኛ በሞገስና በጸጋ ከፈጣሪ ጋር የሚያወያይ የሚያነጋግር ሰማያዊ መገናኛ ነው አምልኮት። መስገድ ስትጀምር መገዛትህን ያሳያል። ከልብ ውስጥም መንፈሳዊ ህሊናህ ከመለኮታዊ ባህሪው ጋር እንዲያያዝ ያለህን ፈቃድ ስታሳይ እግዚአብሔር ሰማያዊ እሳቱን፣ ሰማያዊ ብርሃኑን፣ ሰማያዊ መንፈስ ቅዱስን፣ ሰማያዊ መልሱን፣ ሰማያዊ ጥበቃውን፣ ሰማያዊ በረከቱንና ሰማያዊ ስጦታውን በሞገሱ በኩል ወደ አንተ ያመጣዋል። እንዴ ነው አምልኮት። አየህ፣ ሳታመልክ የቀረህበትን ጊዜና ዘመን ስትፈልገው እና ስታየው የዘላለም ኃይልና ጥበብ እምቢ ብሎ የምትነጋገረው ከክፎች ጋር ነው፣ ከእግዚአብሔር ጋር አይደለም። አምስተኛው በሞገስና በጸጋ ከፈጣሪ ጋር የሚያወያይ የሚያነጋግር ሰማያዊ መገናኛ ነው። አብርሃም ለእግዚአብሔር መስዋዕትን አቀረበ። በመስዋዕቱ ውስጥ እግዚአብሔርን ጠራው፣ ተገናኘ። ወደ ሰዶም ሲሄድ እባክህ ማርልኝ እያለ በእግዚአብሔር ፊት በሚቆምበት ጊዜ ሞገስን ባገኘሁ ጌታ ሆይ እያለ ነበረ። አሁን የምንመለከተው በአብርሃም ሕይወት ውስጥ የአምልኮት ኃይል እንዴት ነው የተገለጠው የሚለውን አብረን እንማራለን። ግን እስቲ የመጀመሪያው መግቢያችን በአምልኮት ውስጥ በሞገስና በጸጋ ከፈጣሪ ጋር የሚያወያይ የሚያነጋግር ሰማያዊ መገናኛ መሆኑን መረዳት ያስፈልገናል። ሰማያዊ መገናኛ ነው። ዝቅ ብለህ በምትሰግድበት ጊዜ ያ ስግደትህ ለፈጣሪ የሰጠው ክብርን ያመጣልሃል። በምትሰግድበት ጊዜ ሞገስን ያመጣልሃል። በመጨረሻ ጸጋና በረከትን በአንተ ሕይወት ውስጥ ያሳድርና የዘላለምን ተስፋና ጊዜያዊውንም ዘመን ጊዜ፣ ወቅት፣ ሰዓት፣ ሰው ያሳይሃል። ውስጡን ታውቀዋለህ፣ ባህሪውን ታውቀዋለህ፣ ጥፋቱን፣ ተንኮሉን፣ ሴራውን ታውቀዋለህ። በዚህ መካከል በጠላት እና በእግዚአብሔር መካከል በአንተና በእግዚአብሔር መካከል ያለውን መንገድ ኃይል እንዲሰጥህ እጅህንም ዘርግተህ በሞገስና በጸጋ ከፈጣሪ ጋር ተነጋግረህ ወይ በረከትን ወይ እርግማንን አሳድረህ ወቅቱን እና ጊዜውን ተንኮሉን ትቀጨዋለህ፣ በአምልኮት ትቀጨዋለህ። እግዚአብሔር ስሙ የተመሰገነ ይሁን። ስድስተኛ በአምልኮት ዓለም ሰውንና መናፍስቶችን የምንዋጋበትና የምናሸንፍበትን ሰማያዊ መርህ የምንቀበልበት መማሪያ ትምህርት ቤት ነው አምልኮት። ትማራለህ፣ ይሄንን የህይወት መንገድን ትማራለህ። ሰውንም ዓለምንም ክፉ መናፍስቶችንም እስከ ሚስጥራቸው እስከ ባህሪያቸው ውስጥ ድረስ ዘልቀህ እንድታውቅ ያግዝሃል አምልኮት። የአምልኮት ኃይል ይሄ ነው። ሰባተኛ በአምልኮት የእግዚአብሔርን መንግስት ውበት፣ ኃይልና ሰማያዊ አመራርን
የምንረዳበት የምናይበት የህይወትን ውበት የምንገነዘብበት ነው። የህይወት ውበት ሰማያዊውንም ምድራዊውንም ውበት እንገነዘብበታለን። በዛ ውስጥ በዛ ግንዛቤ ውስጥ ደስታን እንስባለን። በዛ ኃይል ውስጥ ክብርንና ሰማያዊ ጸጋን እንስባለን። የምንኖረው ለጠብ አይሆንም። የምንኖረው ለፍቅር ይሆናል። የምንኖረው ለመንፈሳዊ ውበትና ሞገስ ነው። ከዛም በኋላ ያላየነውን እናያለን፣ ያልተረዳነውን እንረዳለን፣ ያልተገነዘብነውን እንገነዘባለን። በአምልኮት የእግዚአብሔር መንግስት ውበትና ኃይል እናያለን። ኢያሱ ለምጻም ሆኖ ከቤተ መንግስቱ ጋር በነበረበት ጊዜ ኦዚዮን ሲሞት እግዚአብሔር ሰማዩን ከፈተው። ከዛ በኋላ ከኦዚዮን የበለጠ ሰማያዊ መንግስት አየ። ኦዚዮን ከሞተ በኋላ በቃ ምንም ተስፋ የለኝም፣ በቃ ዋጋ የለኝም ብሎ ተስፋ ሲቆርጥ እግዚአብሔርን ሰማይ ክፈት። በተጨማሪ ደግሞ አለኝ የሚለውን ሲያጣ ወደ ሰማይ ቀና ሲል እግዚአብሔር ሰማዩን ከፍቷል። እግዚአብሔርን አየ፣ መላእክትን አየ። ከዛ አቤቱ እግዚአብሔርን አይቻለሁና አቤቱ አሁን እንግዲህ ልሞት ነው አለ። ፈራ። ከዛ አንዱ እየበረረ መጣና ከሱራፌል አንዱ ከኪሩቤል አንዱ ሱራፌል እየበረረ መጥቶ በእጁ የሰዓት ጉጠት ይዞ አፉን ነካውና ዳሰሰውና ኃጢአትህ ተሰረየልህ በደልህም ተወገደልህ አለው። ከዛ በኋላ ድንግልን አያት። ድንግል ትጸንሳለች፣ ወንድ ልጅን ትወልዳለች፣ ስሙን አማኑኤል ትለዋለች ብሎ የተናገረው እኮ ሰማይ የተከፈተ ጊዜ ሰማዩን አይቶ ነው። የእግዚአብሔርን መንግስት አይቶ ነው። የእግዚአብሔርን ክብር አይቶ ነው። እግዚአብሔርን ዕጣን የቤተ መቅደሱን ጭስ አይቶ ነው። የዕጣኑን ሽታ ሸቶት ነው። ከዛ በኋላ ድንግልን አያት። እናንተ ያልሸተታችሁ ሰማያዊ መዓዛ ያልተከፈተላችሁ በሰማያዊ ሽታ ያልኖራችሁ በእግዚአብሔር አምላክ ቤተ መቅደስ ውስጥ ያላደጋችሁ ከባዕድ ከጥንቆላ ከመተት የተገኛችሁ ትውልዶች እንዲህ አይነት ሽታ ስለሌላችሁ ድንግል ማርያምን ትጠላላችሁ። እሷ በቃ አንዴ ወልዳለች ትላለ። በራሱ ይሄ የእርግማን ትውልድ ምልክት ነው። እናትነት እሱ ባፈቀረ አንተ ጠላሃት፣ እሱ ወዶ በአካሏ ቃል ሥጋ ሆኖ በመጸነሱ አንተ ረሳሃት። እና ይኸውልህ በአምልኮት የእግዚአብሔር መንግስት ውበትና ኃይል ሰማይ አመራር የምንረዳበትና የምናይበት የህይወት ውበት ነው። የህይወት ውበት አምላክህ ካላመንክ በሱ ካልተንበረከክ ከእምነት የጸዳ እየተባለ በተለያዩ የፓርቲ አሰራር ተቋም ውስጥ እምነት አልባ ሆነ የምትገባው አገር ልጠቅም አይደለም፣ አገር ልትጎዳ ነው። ትውልድን ልታፈር አይደለም፣ ትውልድን ላትታጠፋ ነው። ስለዚህ እግዚአብሔር በፈጠረህ ምድር ላይ እየኖርህ ከምስጋናውና ከበረከቱ ሸሽተህ በእግዚአብሔር ስም ላይ የምትቀልድ አሸዋፊ የርዕዮተ ዓለም ሰው ሁሉ ዋጋህ ይኸው እንደምታየው ነው። እንደዚህም ነው። በቃ መጥፋት ነው፣ መኳትን ነው፣ መሰደድ ነው፣ መራብ መቸገር ነው፣ መታመም ነው፣ መሰቃየት ነው፣ መቃዠት ነው፣ መጨናነቅ ነው። እንዲህ ነው። ከሰማያዊ አምልኮት ስትርቅ በመስገድ ውስጥ የሚገኘውን ሰማያዊ ስጦታ ለማግኘት የልቦናም ሆነ የሕሊና ፈቃድ እምቢ ሲልህ ውጤቱ ይህንን ይመስላል። ስለዚህ አምልኮት የእግዚአብሔርን መንግስት ውበት ኃይል እና ሰማያዊ አመራርን የምንረዳበትና የምናይበት የህይወት ውበት ነው። ስምንተኛ ከሰማያዊ ኃይላት ጋር የሚያገናኝና ለጥያቄያችን መልስ የምናገኝበት እንዲሁም የምንረዳበት የህይወት ምላሽ ነው። የህይወት በረከት ምላሽ ነው። ከሰማይ እንገናኛለን። ድንግል ማርያም ከመላእክት ጋር ተገናኘች። ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም አማኑኤል ትይዋለሽ አለ። እሷ ስትወለድ በብፅዓት በስለት ስለነበረ የብፅዕና የአባቶች ተስፋ በድንግል ማርያም ላይ አደረ። በድንግል ማርያም ላይ የተስፋው ኃይል ደግሞ ለአባቶች የተገባው ቃል ኪዳን በቅድስት ድንግል ማርያም ተገለጠና ቃል ሥጋ ሆኖ እግዚአብሔርነትን ሰዎች ተካፈሉ። አየህ፣ ከመላእክት ጋር ትገናኛለህ። መላእክትን የፈጠረ አምላክ ደግሞ ከአንተ ባህሪ ጋር ያለውን ዝምድና በእውነት ያረጋግጥልሃል። ስለዚህ ከሰማያዊ ኃይላት ጋር የሚያገናኝና ለጥያቄያችን መልስ የምናገኝበት እንዲሁም ትረከባለህ ከአምላክህ፣ ትቀበላለህ ከአምላክህ። ዘጠነኛ መኖርንና ማኖርን የምናውቅበት የዘላለማዊነት የህይወት
ብልጽግና ነው። የዘላለማዊነት የህይወት ብልጽግና ነው። ቃሉን ርዕዮተ ዓለም ወስዶታልና ወደዛ ዞር አድርጋችሁ ደግሞ እንዳተረጉሙት። ርዕዮተ ዓለም ሁልጊዜ የማይወስደው ቃላት የለም፣ ሁሉንም ወስዷል። ፊደላቶች በማህፀረ ቃል አልቀዋል እኮ አሁን ምን ያላል ነው አለ ወድግ፣ ወርግ፣ ሸድግ፣ ጨግድ፣ ወዝልግ ያላል ነው ምን የለም እኮ ሁሉ ነገር አበላሽተን እርኩስ አድርገነዋል። እና መኖርንና ማኖርን የምናውቅበት የዘላለምን ህይወት ብልጽግና ነው። የዘላለም የህይወት ብልጽግና። ህይወትህ የሚበለጽገው በቲዎሪ አይደለም። ህይወትህ መጀመሪያ የሚበለጽገው በፍቅር፣ በሰላም፣ በግርማ ሞገስ እና በእግዚአብሔር አምላክ መለኮታዊ ብርሃን የተዋጀ ጸዳልህ ያማረ የተዋበ ሆነህ በአምላክ ስም፣ በአምላክ ኃይል፣ በአምላክ እጅ የተፈጠርክ ስለሆንክ በአምላክ መንፈስ የህይወት እስትንፋስ የተሰጠህ ስለሆንክ ይህንን የምትካፈለው መኖርንና ማኖርን ነው። መኖርንም ማኖርንም በአምልኮት ታውቀዋለህ። መስገድ ስትጀምር መኖርንም ማኖርንም ታውቀዋለህ። እየኖርክ የምታኖረው ነገር አለህ። ዛሬ የምናኖረው ነገር የለንም። የምንኖረው በመከራ ስለሆነ፣ የምንኖረው በስቃይ ስለሆነ የምናኖረው ነገር ችግርን፣ መከራን፣ ስደትን፣ ረሃብን፣ ጉስቁልናን፣ ጦርነትን ያኖር ነው አለ ምክንያት አይደለም። ይህንን ያኖር ነው ከአምልኮት ተስፋዊ የሆነ የህይወት አቅጣጫ ውስጥ ስተን ትምህርታችንን ተስፋ አደረግን፣ ድግሪያችንን ተስፋ አደረግን፣ ምሁርነትን ተስፋ አደረግን፣ ስልጣናችንን ተስፋ አደረግን፣ ወይም ባለስልጣኖችን ተስፋ አደረግን። እንዲህ ያለ ተስፋ ስጋዊ የሆነ ህይወት ላይ የሚያርፍ ልቦና ካለን በጣም ስጋ ለባሹን ክንዱ የሚያደርግ የተረገመ ነው ይላል ትንቢተ ኤርምያስ ምዕራፍ 17 ላይ። ስጋ ለባሹን ክንዱ የሚያደርግ የተረገመ ነው፣ በምድረ በዳም ምንም በማይኖርበት በጨው ምድር ይመላለሳል። ምንም በእሾህ በአሜከላ ምድር ላይ እሾህ እየወጋ ይኖራል። መኖርንም ማኖርንም የምናውቀው ስናመልክ ስንሰግድ ነው። የአምልኮት ኃይል በህይወታችን ውስጥ ሲገለጥ ነው። ስለዚህ የዘላለማዊነት የህይወት ብልጽግና ነው። አብርሃም፣ ይስሐቅ፣ ያዕቆብ የቀደሙ አባቶቻችን እኛም በዚህ በተዋህዶ እምነታችን ውስጥ የበለጸጉ አባቶች አሉን። በጸጋ በሞገስ የበለጸጉ፣ በተደማጭነት በፍቅር የበለጸጉ እነሱ ሲያልፉ እኛ የተተካ ነው። ፍቅራችንም ደረቀ፣ ተስፋችንም ደረቀ፣ እይታችንም ከመለኮታዊ ብርሃን ወጣ። አይናችን ቡዳ ሆነ። ክፉ መንፈስ ያደረበት ስለሆነ በዛ አይን ስናይ ስንተያይ ምቀኝነታችን ይገለጣል። የአይናችን ምቀኝነት የውስጥ ባህሪያችንን መልካም እንዳይሆን ያደርገዋል። ስለዚህ መኖርንና ማኖርን የምናውቅበት የዘላለማዊነት የህይወት ብልጽግና ነው አምልኮት። 10ኛ እግዚአብሔርነትን የምንካፈልበት፣ ተፈጥሮን የፈጣሪነት ስጦታን የምናጸድቅበት አምላክነት ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ አይደለም እንል። በስጋ የተዋሃደው ቅዱስ የእግዚአብሔር አንድያ ልጁን በቃል ልኮ ቃሉ ስጋ ሆኖ ሰማያዊ ልጅነትን እንድናገኝ ወልድ ዋህድ ልጅ ሆነ። ወልድ ዋህድ ከእግዚአብሔር ቃል አንዱ ስጋ ሆኖ አምላክነትን አገኘን። ቃል ስጋ ሆነ፣ ጸጋንና እውነትን ተመልቶ በእኛ አደረ ነው እኮ። እውነትንና ጸጋን ከህይወታችን ካራቅን፣ ሞገስን ካራቅን ሐሰተኞች ነን። በሐሰት የምንኖርበትን ዓለም ከወደቀው ከሐሰተኛው መንፈስ ጋር ህብረት ፈጥረን የሐሰት ነዋሪዎች እንሆናለን። እግዚአብሔር ይማረን፣ ማስተዋሉን በሰማያዊ ጸጋ ይጎብኘን። እነዚህ 10ዎቹ የአምልኮት መንፈሳዊ ኃይል መገለጫዎች ናቸው። የአምልኮት መንፈሳዊ ኃይል መገለጫዎች። እንግዲህ እሺ አምልኮትን በአብርሃም ህይወት ውስጥ እንይ። አምልኮትን በአብርሃም ህይወት ውስጥ ለማየት በዚች ባለችን አጭር ጊዜ ውስጥ እንመልከት። በዘፍጥረት 18 ቁጥር 2 ላይ የአምልኮት ስግደት ለምን ይጠቅማል? እንግዲህ ያው ቅድም የመለስነው መልስ ነው። በዘፍጥረት 18 ቁጥር 2 ላይ ዓይኑንም አነሳና እነሆ 3 ሰዎች በፊቱ ቆመው አየ። ባያቸው ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ ይላል። እግዚአብሔር ስሙ የተመሰገነ ይሁን።
አምልኮት እግዚአብሔርን የማያ ውጤት ነው። እግዚአብሔርን ሲያየው ደስ አለው። ከፊታቸው ባየበት አይን ፊቱን በእግዚአብሔር አይን አየ። የእግዚአብሔር አይን የአብርሃምን አይን አየ። ሲተያዩ በጣም ደስ አለው። አቅምና ጉልበት ሁሉ የሚያደርገው ነገር ቢያጣ ምን አደረገ? አመለከ። እንዴት አድርጎ? ሰገደ። እያችሁ በግንባሩ ወድቆ ሰገደ። አብርሃም በአብርሃም ሕይወት ውስጥ አምልኮትን ስናይ የአብርሃም አምልኮት የጅማሬ ተስፋው እንዴት ነው? በአምልኮት ውስጥ እግዚአብሔርን አየው። እግዚአብሔርን ሲያዩ ሰገደ። መተያየት እንዴት ነው? ስትተያዩ ክብር ነው የሚሰማችሁ? ንቀት፣ ጥላቻ? የሀገሬ ሕዝብ ሆይ እንዴት ነው? ምንድን ነው ስትተያዩ? ምንድን ነው? አንዱ ሲያያችሁ እንዴት ነው? ግንባሩን ቋጥሮ፣ አይኑን አሞጭሙጮ አጨንቁሮ፣ በጎሪጥ በጎንዮሽ በክፋት በቅንነት ነው? በተንኮል በሴራ ውስጡ እንዴት? ወይም ፈታ ብለው ፏ ብለው ለተንኮል የሚፈልጓችሁም እኮ ፍቅር እየተናገሩ ሞትን የሚሰሩ አሉ። እየሳሙ እንደ ይሁዳ አሳልፎ የሚሰጡ እኮ አሉ። እይታ ውስጥ ያለው ነገር በአምልኮት አልተባረከም። ግልጽ ነው። የምናየው እይታችን ውስጥ ገንዘባችንን የምናየው፣ ቤታችንን የምናየው፣ ኑሯችንን የምናይበት እይታ ባርኮት የጎደለው ነው። አላመለክማ፣ አልሰገድክማ፣ በሰማያዊ አምላክ እንድትዋጅ ራስን ዝቅ አላደረክማ። እዚህ እኮ ይኸውልህ ሰገደ። ባያቸው ጊዜ ሊቀበላቸው ካባላ የሚባለው ይሄ ነው። ካባላ በዕብራይስጥ መቀበል፣ መያዝ፣ ማውረስ፣ ማስተላለፍ እና ማኖር ነው። ካባላ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ። ደጄ እስኪመጡ አላለም፣ ሮጠ ወደ እነሱ። አምልኮት ለስግደት መሮጥ ነው። ለስግደት መሮጥ። እስላም ወንድሞቻችን በቀን 5 ይሰግዳሉ። አንተ በቀን 7 እንድትሰግድ መልእክት የተላለፈልህ ወደ ድንቁርና መንፈስ ሄደሃል። ሌላው እግዚአብሔርን መቀበል ነው። አምልኮት ለመቀበል ሮጠ። እንዲሁም ደግሞ የአምልኮት ስግደት መስገድ ነው። በቃ ማረጋገጥ፣ ካየው በኋላ ላይኸው ለተረጋገጠልህ በፊት ለቆመው ኃይል መስገድ። አምልኮት የሞገስ ነጸብራቅ ነው። ዓይንህን አንስተህ ለማየት ቀና ብለህ ለመመልከት የሚያስችል የነጻነት መሳሪያ ነው አምልኮት። ቀና ዓይኑን አነሳና እነሆ 3 ሰዎች በፊቱ ቆሞ አየ። ባያቸው ጊዜ ሮጠ ይላል። የሚገርም ነው። ሮጠ። ከዛ በኋላ እንዲህ አለ። ዘፍጥረት 18 ቁጥር 3 ላይ እንዲህም አለ፣ አቤቱ በፊትህ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምናሃለሁ። ጸሎት አቀረበ። ከሰገደ በኋላ አትለፈኝ አለ። ስንት ጊዜ እግዚአብሔር አለፈን። በአብዮት ዘመን አለፈን። የሚታለፉ ትውልዶች ወለድን። እግዚአብሔር ዝም ያላቸው፣ ለሀገርም ለወገንም ለማገልገል እድል የሌላቸው፣ ሱሳቸውን ጠባያቸውን የሚያገለግሉ፣ ክፋታቸውን ተንኮላቸውን የሚያገለግሉ አባቶች ባኖሩት ብቻ እየተመጻደቁ የአባቶች ያኖሩትን የሚጨርሱ አገር ባዶ አድርገው ባዶ ምድር፣ ባዶ ቤት፣ ባዶ አዳራሽ፣ ባዶ ስፍራ፣ ባዶ ሕይወት፣ ባዶ ማህፀን ወዘተ ባዶ ብዙ ባዶ የሚያወርሱ ተወለዱ። ስለዚህ ሞገስ ባገኝ አለው። በፊትህ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምንሃለሁ። እዚህ ልመና ጀመረ። ይሄ ነው እኮ ሞገሱን ስላየ ከሱ ሞገስን ለመነ። እግዚአብሔርን ስላላየን ምንም ሞገስ ምናችንም አይደለም። በእንጀራ ብቻ በውጦሽ ብቻ በቁርጥ በዱለት በምን አሁን ደግሞ አህያ ተጨምሯል አሉ። ስጋችን እየበዛ ነው፣ ዋጋውም እየበዛ ነው እና እንኳን የአህያ ስጋ በልተን እንዲሁም ተኝተናል፣ እንዲሁም ደነዝ ሆነናል። ነገሩ ልክ ነው። የአህያ ስጋ ከበላ ዱላ ትችላለህ፣ ችግር የለውም። እግዚአብሔር ይማረን። ዱላ ትችላለህ፣ ሸክም ትችላለህ። ነገሩ እንጃ ሳናውቅ ሳንበላ አንቀርም። ያው ዱላ በስቶብንም እንችላለን።
ችለዋለን። ዱላውን ሁሉንም እንችላለን። ጊዜ ዘመን ርዕዮተ ዓለም ይቀጠቅጠናል፣ ችግር የለም። እንግዲህ እዚህ ሞገስ ባገኛል። ያየው ሞገሱን ነው። አየህ የእግዚአብሔርን ሞገስ አይቶ ሞገሱን ለራሱ ፈለገው። ሞገስ ባገኝ በፊትህ አትለፈኝ ብዬ እለምንሃለሁ። አትለፈኝ። እግዚአብሔር ስንት ጊዜ አለፈ በቤታችን። እግዚአብሔር ሲያልፍ እንቃዣለን። ጉድ እኮ ነው። ለምን? እግዚአብሔርነቱ ስለማይስማማን፣ እንዲስማማን ሆነን ስላልኖርንና ስላልተፈጠርን እኮ ነው። ወሬ ብቻ ሹክሹክታና ስለ ቁብ፣ ስለ ኪሳራ፣ ስለ ማግኘት፣ ስለ ገበያ፣ ስለ ትርፍ ነው የምናውራው። ስለ ገንዘብ፣ ውጭ ሀገር ሄዶ ስለ ማትረፍ፣ ስለ መሰብሰብ፣ ስለ ማጋበስ ምናምን ይሄን ነው የምናውራው። አትለፈኝ ያለው እኮ አብርሃም ከሀብቱ ከኑሮ ውጭ በሆነ ጎዳና ውስጥ ነው። አትለፈኝ በቃ አለው። ጌታ ሆይ አትለፈኝ ብሎ እለምንሃለሁ። ከዛም ጥቂት ውሃ ይምጣላችሁ፣ እግራችሁንም ታጠቡ፣ ከዚህችም ዛፍ በታች አረፍ በሉ አለ። አይ አረፍ በሉ፣ እዚህ ጋር አረፍ በሉ አለ። ወይ ጉድ! እግዚአብሔርን አረፍ በል አለው። የሚያሳርፍ ሰው አገኘ እግዚአብሔር ወደ ሰው መጥቶ አብ ቃል መንፈስ ቅዱስ ሆነው መጥቶ እዚህ አረፍ በሉ የሚል ሰው አገኘ። ከዛም ሞገሱን የሚለምን ሰው አገኘ። ሞገሱን ወደ እኔ ያምጣ። ሞገስ ባገኝ በአንተ ፊት ክብር ከሰጠኸኝ፣ ሐሳቤን ከተቀበልክ፣ የህይወት መንገዴ ላይ አንተ እድሌ እንዲሆን ስለምፈልግ እስቲ ያረፍ በል። አብረን እዚህ እንደው ቁጭ ብላችሁ አብረን እስቲ እንተያያል። ይኸውልህ ቁራሽ እንጀራም ላምጣላችሁ፣ ልባችሁንም ደግፉ፣ ከዚህ በኋላ ትሄዳላችሁ። ስለዚህ ወደ ባሪያችሁ መጥታችኋልና እነርሱም እንዳልህ አድርግ አሉት ይላል። እንዳልህ አድርግ። አብ ቃል መንፈስ ቅዱስ ቃል ሥጋ እስኪሆን ድረስ የእግዚአብሔር ቃል ነበረ። አብ ቃል መንፈስ ቅዱስ የእግዚአብሔር አብ ቃል አብሮ ነበረ። የባህሪው እሳት መንፈስ ቅዱስ አብሮ ነበረ። የባህሪው ሕይወት መንፈስ ቅዱስ። ሥላሴ ስንት ናቸው? አንድም ሦስትም ናቸው። የምንሰግደው ለአብ በፊት ለቃሉ ለመንፈስ ቅዱስ ነበር። አሁን ግን የምንሰግደው ለአብ ለወልድ ለመንፈስ ቅዱስ ነው። ምክንያቱም አብ አንድያ ልጁን ወደ ቅድስት ድንግል ማርያም ልኮ አለ ሩካቤ ሥጋ እና አለ ሰው ዘር ተወለደ። ሩካቤ ሳይኖር የሰው ዘር ሳይኖር ቃሉን በመንፈስ ቅዱስ ግብር ተጸንሶ ተወለደ። ድንግል ማርያም አምላክንም ሰውንም ወለደች። እንደ ሰው ሆና ከሐናና ከኢያቄም ተወልዳ አምላክ ሰው ሆኖ ሰው አምላክ ሆኖ በተዋህዶ ተወለደ። አምላክ ሰው ሆነ፣ ሰው አምላክ ሆነ። እንዲህ ነው። ከዛ በኋላ አብርሃም በዚህ ጊዜ ልዩ የሆነ የቃል ኪዳን ጥበብን ከማግኘቱ በፊት የራሱን የአምልኮት እና የራሱን ሐሳብ በእግዚአብሔር ፊት መግለጽን ፈቃድ ተሰጠው። ስለዚህ እንዳልህ አድርግ አለው። በጣም ይገርማል። እግዚአብሔር ስሙ የተመሰገነ ይሁን። አብርሃም ወደ ድንኳኑ ወደ ሳራ ዘንድ ፈጥኖ ገባና ሞገስ ባገኝ ብሎ የለም ሞገሱን ይዞ ወደ ሚስቱ ወደ ሳራ ሄደ። ሳራ ማለት ልዕልት፣ የልዑላን እናት ልዕልት ማለት ነው። አብርሃም ማለት የብዙዎች አባት፣ የብዙዎች ባላደራ፣ የአባቶች አባት ማለት ነው። ስለዚህ ወደ ሳራ ሮጠ። የያዘውን ሐሳብ፣ የያዘውን ሞገስ፣ የያዘውን ጸጋ ይዞ ሮጠ። ከዛ በኋላ ጥቂት አብርሃም ወደ ድንኳን ወደ ሳራ ዘንድ ፈጥኖ ገባና 3 መስፈሪያ የተሰለቀ ዱቄት ፈጥነሽ አዘጋጂ፣ ለውሽውም እንጎቻም አድርጊው አላት። አብርሃምም ወደ ላሞች ሮጠ፣ እጅግም የሰባ ታናሽ ጥጃ ያዘ እና ለብላቴናው ሰጠው። ያዘጋጀውም ዘንድ ተቻኮለ። እርጎና ወተትም ያዘጋጀውን ጥጃ አመጣ። ይገርማል። እርጎና ወተትም ያዘጋጀውንም ጥጃ አመጣ፣ በፊታቸውም አቀረበው።
እርሱም ከዛፍ በታች በፊታቸው ቆሞ ነበር፣ እነርሱም በሉ ይላል። ቆሞ አበላቸው። እኔ ለብዙ አባቶቼ ቆሜ ያበላ ነበረ። እነሱ ከመብላታቸው በፊት ጉርሻ ያጎርሱኛል። ማታ ሲሆን ኩራዝ እያበራ ነበር፣ እያበራሁ እነሱን አበላ ነበር። ከዛ እንደያዝከው ብርሃን ሕይወትህ ይብራልህ ብለው ይመርቃሉ። ጨለማውን ያራቀ የያዝከው ብርሃን የሕይወትህ ውስጥ ያለውን ጨለማ ያርቅልህ ብለው ይመርቁኛል። ከዛ ጉርሻው ደግሞ ሲጣፍጥ ከዛ በኋላ እነሱ ከበልተው ከጠገቡ በኋላ እንደገና የተረፋቸው ተጨምሮ የኔም ድርሻ ተጨምሮ እንደ በላይ ይሰጠኛል። በረከት ነበረ። አቤት እንዴት ደስ እንደሚል ታዲያ። ምርቃቱ ራሱ ይሄን ቃል ሲናገሩ በውስጥ ይቀመጣል። ዛሬ ያ ምርቃናቸው በውስጥ ተቀምጦ ነው። ዛሬ የብዙ ተንኮለኞችን፣ የብዙ ምቀኞችን፣ የብዙ መንፈሳዊ አረመኔዎችን አልፌ የማንንም እጅ ሳልጠብቅ እዚህ የደረስኩት። እግዚአብሔር ስሙ የተመሰገነ ይሁን። እንዲህ ላደረገ ለልዕልናው ክብር ምስጋና ይግባው፣ አሜን። በእንጀራ ቁራሽ መከራዬን አይ ነበር። በሰዎች እጅ ቢሆን በዘመናችን ባሉ አባቶች እጅ ቢሆን ትውልዴ ይበደላል፣ እኔም እበደል ነበር። ብዙ 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 ውድቀቶች የሕይወቴ መሳቀቂያዎች የሆኑ ነበር። እናንተም የሕይወቴ መሳቀቂያዎች መሆናችሁ አይቋረጥም ነበር። ቢያንስ የሚያገናኘን አሁን ምንም ነገር የለም። ከእናንተ እጅ የምፈልገው ምንም የለኝም። ይሄ ራሱ ትልቅ ሞገስና ጸጋ ነው። የቀደሙ አባቶች ኩራዝዤ የመረቁኝ አባቶች እድልና ዋጋ ሆኖ እኔን ተስፋዬን አሳድጎታል፣ ራእዬን አሳድጎታል። ከእጃችሁ ወጥቻለሁ፣ እንካ የምትሉኝ ነገር የለም። እኔ እሰጣለሁ እንጂ እናንተ አትሰጡኝም። ለዚህ ያበቃኝ ደግሞ የእናንተ በጎነት አይደለም፣ የቀደመው የአባቶቻችን መንፈሳዊ ምርቃትና በረከት ነው። እግዚአብሔር ይማረን። በዚህ ሁኔታ ውስጥ እንግዲህ ሰማያዊ ተስፋንና ኃይልን የምናገኝበት የአምልኮት ኃይል ነው። እግራቸውን አጠበ፣ በቤቱ አሳረፈ፣ ያለውን ምግቡን ለማቅረብ በጎ ፈቃድ ጠየቀ፣ የሰባ ፍሪዳና ጣለ፣ እርጎንና ወተትን አቀረበ። ይሄ ምንድን ነው? የአምልኮት አገልግሎት ነው። ስለሰገደ ነው። ሲሰግድ እንዴት እንደምታገለግል ታውቃለህ። መስገድ ሲጀምር የአገልግሎትህ ክብር በሚገባ ምን መስራት እንዳለብህ ያሳያል። ሥላሴዎች በአብርሃም ቤት ሲገቡ በመምሬ ዛፍ ስር ጥላው ስር ሲቀመጡ የተነጋገሩት ምስጢራዊ የሆነ ጥበብ በአምልኮት ነው የተገለጠው። አየህ። እነርሱም ከዛ በኋላ እነርሱም ሚስትህ ሳራ ወዴት ናት አሉ። አየህ፣ አምልኮት የሚያመጣው ሰማያዊ ጥያቄ አለ። እግዚአብሔር ሲጠይቅ ምናል? ሚስትህ ሳራ ወዴት ናት? ወዴት ናት? እነርሱም ሚስትህ ሳራ ወዴት ናት አሉት። እርሱም በድንኳን ውስጥ ናት አላቸው። በድንኳን ውስጥ ሆና ደግሞ እሷ የአብርሃምንና የእግዚአብሔርን ንግግር ትሰማለች። የሦስቱ የአብ የቃል የመንፈስ ቅዱስ የሥላሴን ንግግር ትሰማለች። እዛ እያገለገለች እዛ ድንኳኑ ጀርባ ሆና ትሰማለች። እርሱም የዛሬ ዓመት እንደ ዛሬው ቀን ወደ አንተ በእውነት እመለሳለሁ፣ ሚስትህ ሳራ ልጅን ታገኛለች አለ። ሳራም በድንኳኑ ደጃፍ በስተኋላው ሳለች ይህንን ሰማች። ይህን ሰማች። እግዚአብሔር ሲናገር በቅርብም በርቀትም ትሰማለህ። እግዚአብሔር ሲናገር ጆሮህ ይከፈታል። ሥላሴዎችን ሳታይ በአገልግሎት ውስጥ እያለች አየች። በአገልግሎት ውስጥ ስራዋ አየ። የሰራችው ስራ በእግዚአብሔር